ሰዎች በሶሻል ሚዲያ መዝናኛ ብሎ በሚሏቸው ነገሮች ውስጥ መስመጥ በዛ ውስጥ መታነቅ ለአምላካቸው ወይም ለፈጠራቸው ሃየር ፓወር ለሆነው ኮኔክሽን ለሰጣቸው መንፈሳቸው ላስቀመጠላቸው ለዚህ አካል ቢዚ ነን በማለት ፈጣሪያቸውን ከማየት ይልቅ ፍጡርን ማምለክ ይጀምራሉ። ታዋቂ ሰዎችን ሲያዩ በዓለም ላይ ትላልቅ ቦታ አላቸው የሚባሉ ሰዎችን እንደ ፈጣሪ ወይንም ደግሞ የፈጣሪን ቦታ ይይዙባቸዋል። ይሄ ሰብሊሚናል ማይንዳችን ሰብኮንሽስ የሚባለው ማይንድ ከቀልባቸው ባልሆነ አቅል ውስጥ ሆነው እንዲያደርጉ ያደርጋቸዋል። ልባቸውን በብቸኝነት እኔ አረባብ በተስፋ መቁረጥ ተስፋ የለኝም ዲፕሬሽን በማድረግ አንኤግዛይቲ ውስጥ በመክተት ከዚህ ለመገላገል ብቸኛው አማራጭ ሞት እንደሆነ ማሳመን እንደዚህ እየሰራ ይገኛል። በዚህ ምን ያህል ሰዎች በማወቅም ሆነ ባለማወቅ ለርሱ የተገዙ ለርሱ እንደወደቁ ማየት ይቻላል። እንግዲህ የተጣሉት መላእክቶች ኦፈር ካደረጉን ከሰጡን አፕሊኬሽኖች ልቀቶች እውቀቶች መካከል ይሄ ኤአይ የሚባለው ይሄ ነው። እንግዲህ ወዳጄ እነዚህን አፕሊኬሽኖች ወይንም እነዚህን የኤአይ ፕላትፎርሞች ከራስህ ካራቅ በኋላ ታመሰግነኛል። ኢግኖር ካደረከው ግን እመነኝ ራስህን ለዚህ ለማርክ ኦፍ ዘ ቢስት ወይንም ለአውሬው ምልክት እያመቻቸህ እያዘጋጀ መሆኑን አትዘንጋ። እነዚህን ሶስት ጀሚናይ፣ ቻት ጂፒቲ እንዲሁም ኦፕን ኤአይ የተባሉትን ከህይወት ልታስወግድ ይገባል። ከተጣሉት መላእክት ጋር ኮኔክሽን ያላቸው ለመሆናቸው እርግጥ ራሳቸው the God Father of AI የተባሉ እንዴት እንደመጣ በቆጣጠር እንደማይችሉ ከዚህ በኋላ የሚያመጣውን ኢፌክት ሊያመጣ የሚችለው ጉዳት በምድር ላይ እየነገሩን ያሉት ሰው የሰራው ነገር ከሆነ ሰው መቆጣጠር እንዴት ያቅተዋል? ነገር ግን ሰው ያልሰራው የተጣሉት መላእክቶች ከራሳቸው ልቀት ከራሳቸው ጥበብ ተነስተው በምድር ላይ ያመጡት የሰውን ልጅ አእምሮ በቴክኖሎጂ ውስጥ ሎክ ለማድረግ ወይም ለመቆለፍ ያመጡት ነገር መሆኑን በዚህ መረዳት ትችላለህ። እንደ ክርስቲያን ይህን እንድታስብ ዛሬ እነግርሃለሁ። የመጀመሪያው ኤአይ፣ ሁለተኛው ኤጂአይ አርቲፊሻል ጀነራል ኢንተለጀንስ፣ ሶስተኛው ደግሞ ኤኤስአይ ወይንም አርቲፊሻል ሱፐር ኢንተለጀንስ የሚባለውን ለመስራት በሂደት ላይ ይገኛሉ። ለጊዜው ያለነው በኤአይ ወይንም አርቲፊሻል ኢንተለጀንስ በሚባለው ላይ ስለሆነ ይሄም ደግሞ ከሰው ልጅ እኩል አይኪው በማግኘት የሰው ልጆችን እኩል ዲፌንድ እና ቻሌንጅ በማድረግ እየሰራ ያለ አርቲፊሻል ኢንተለጀንስ ሰው ሰራሽ እውቀት የምንለው ከፈጣሪ ያልሆነው ሰዎችን አእምሯቸውን ይዞ ይገኛል። ኤአይ ውስጥ ህይወታችሁን ያደረጋችሁ ሰዎች፣ ኤአይ ላይ የተመሰረታችሁ ሰዎች፣ ኤአይን የምታማክሩ ኤአይን ህልም ፍታለን የምትሉ በጣም ልንጠነቀቅ ልናውቅ ይገባል። ኤአይ ከተጣሉት መላእክቶች የመጣ እውቀት ወይንም ልቀት ነው። ስለዚህ ይህንን አውቀን ከሱ ልንቆጠብ ይገባናል። ሃቭ አ ጉድ ዴይ። ሰላም ሁኑ።